ሐስቡነላህ ወኒዕመል ወኪል። አላሁ ረቡል ዒዛ ይህንን በደል ይህንን ግፍ የፈጸሙትን አላህዬ ሱብሓነሁ ወተዓላ የሥራቸውን ይስጣቸው። አክሱም ላይ እየደረሰ ያለው በደል ግፍ እህቶቻችን ወንድሞቻችን ላይ እየጨመረ ከዕለት ወደ ዕለት የሚሰግዱበት ቦታ የላቸውም። እህቶቻችን በሂጃብ ይከለከላሉ፣ ትምህርት ቤት ገብተው እንዳይማሩ። ዛሬ በጁምዓው ቀን ጌታቸውን ሱብሓነል ኻሊቅን የሚያመልኩበት ቀን ተሰብስበው እየሰገዱ ባሉበት ገብተው ስንት ወንድሞቻችንን ጉዳት ላይ ሆስፒታል ውስጥ እየተገኙ አሉ። አሁን በዚህ ሰዓት ላይ ቁርአን ላይ እኔ ግራ ግብት ያለኝ አብሮት ለኖረ ለተወለደ ላደገ ህይወቱን መስዋዕት ላደረገለት ጽንፈኛ እየገባ ይሄንን በደል የሚፈጽም ለነሱ ያልሆነ ለማን ይሆናል? ይሄ ነው ሰብአዊነት። የሃይማኖት ስርዓቱን በሚተገብርበት ሰዓት አድብቶ ጠብቆ ማጥቃት፣ ለማንኛውም ፖለቲካ ዓላማ ሲፈለግ ሙስሊሞችን አታክ ማድረግ። እስከ መቼ ነው ይሄ የሚቀጥለው? እውነት አብራችሁ ተወልዳችሁ ያደጋችሁ እዛ አካባቢ ያላችሁ ይሄ ሲፈጸም ዝም ትላላችሁ? ሁሉን የሚመለከት ግፍ ሰሪው የፈለገውን ያህል ቢቆይ እንደዛ ግፉን እንደሰራ አይኖርም። አንድ ቀን እሱም ላይ የሚደርስበት ነገር አለ። እህቶቼ ወንድሞቼ አክሱም ላይ ያላችሁ አንድ ነገር ለእናንተ ልንገራችሁ። አላህዬ ረቡል ዒዛ ሱብሓነሁ ወተዓላ ሰባቱን ይስጣችሁ፣ ቁዋውን ይስጣችሁ፣ በረሕመቱ በእዝነቱ በቸርነቱ ፈረጃችሁን ቅርብ ያርግላችሁ። ይሄንን አስታውሱ። ገዛ ላይ ምን እየደረሰ እንደሆነ ታውቃላችሁ። ይህ ሁላ ነገር እየደረሰባቸው ዲናቸው ላይ በጌታቸው ሱብሓነል ኻሊቅ ቁዋን ለማግኘት ዲናቸው ላይ ቀጥ ብለዋል። ዲናችሁ ላይ ቀጥ በሉ። ግፍ ሰሪ የፈለገውን ያህል በግፍ ቢቆይ ወላ ተሕሰበነ አላህ ጋፊለን ዐማ ያዕመሉ ዛሊሙን ብሏል አላሁ ጀለ ፊዑላ። እንዳታስብ በዳዮች በደልን ሲፈጽሙ አላህ ሱብሓነሁ ወተዓላ ዘንጊ እንዳልሆነ እወቅ። ዘንጊ ነው ብለህ እንዳታስብ አለ። የሥራን የሚሰጥ የሰማይ የምድር ባለቤት አለ። ማንም ሰው ቢሆን ማንኛውም በደል ማንም ላይ መድረስ የለበትም። በእኩልነት ተከባብሮ የሌላውን አክብሮ ይኖራል። ለግል ለፖለቲካ ፍጆታቸው እህቶቻችንና ወንድሞቻችን ላይ ይህንን ሁላ ግፍ ይፈጽማሉ። አላህ ሱብሓነሁ ወተዓላ ሳይውል ሳያድር ዛሬ በጁምዓ ቀን ይህንን ግፍ የፈጸሙትን ሰዎች የሥራቸውን ይስጣቸው። ሐስቡነላህ ወኒዕመል ወኪል።